በአሁን ጊዜ አዲስ ዌብሳይት ቪዚት ባረግን ቁጥር አፕሊኬሽን በጫንን ቁጥር አካውንት ክሬት እንድናደርግ ያስገድዱናል። እሱን ክሬት ለማድረግ ስንል ደግሞ አብሮት ምን ይመጣል? ፓስወርድ። አንዴ ያጠረ፣ አንዴ ካፒታል ሌተር አስገቡ፣ አንዴ ስሞል ሌተር ቁጥር አስገቡበት፣ ስፔሻል ካራክተር። መከራ ነው። ተደጋጋሚ እንዳንጠቀም እሱ ደግሞ አይመከርም። እሺ ብለን ሁሉንም አሟልተን ክሬት እናደርጋለን። ከዛ አዲስ አፕሊኬሽን ስንጭን ፕሮሰሱ እንደ አዲስ የዛን ሁሉ አፕሊኬሽን ዌብሳይት ፓስወርድ ማስታወስ ራሱን የቻለ ጭንቀት ነው። ዌል ከዚህ ሁሉ የሚገላግለን ቀላል መፍትሄ አለ። ፓስወርድ ማኔጀርስ ይባላሉ። እነዚህ አፕሊኬሽኖች ራሳቸው ጠንካራ የይለፍ ቃል በፈለግነው ርዝመት ጀነሬት አድርገው ራሳቸው ይሞሉታል። ከኛ የሚጠበቅብን አንድ የአፕሊኬሽኑን ማስተር ፓስወርድ ወይም ዋና የይለፍ ቃል ማስታወስ ብቻ ነው። ሌላው እንዳለ ራሱ አፕሊኬሽኑ ሴቭ ያደርገዋል። ዌብሳይት ቪዚት ባረግን ቁጥር አፕሊኬሽን ጭነን በከፈትን ቁጥር ራሱ ዩዘርኔም እና ፓስወርዳችንን ሞልቶ ያስገባናል። ይሄን እንዴት ማድረግ እንደምንችል አብረን የስልካችንን ሴቲንግ ከፍተን ሰርች በተኑን እንካ። ሰርች ማድረጊያው ላይ አውቶፊል ብላችሁ ጻፉ። ከመጣ ውስጥ አውቶፊል ሰርቪስ ፍሮም ጉግል ሚለውን ንክፈት። ክሊክ እናርገው። ዩዝ አውቶፊል ዊዝ ጉግል። ይሄ ኦፕሽን ኦን መሆኑን ቼክ አድርጉ። ጉግል ፓስወርድ ማኔጀር ሚለውን እንካ። ሴቲንግ ሚለው ጋር ሄደን እነዚህ ሶስቱም ኦፕሽን ኦን መሆናቸውን ቼክ አድርጉ። እሱን ካረግን በኋላ አንድ አፕሊኬሽን ንክፈት። እንደምታዩት ዩዘር ኔም እና ፓስወርድ ክሬት አድርግ እያለኝ ነው። ኢሜይሌን ላስገባና ለፓስወርድ ከታች ሰጀስት ስትሮንግ ፓስወርድ ሚል ይመጣል። እሱን ክሊክ አድርጉት። እንደምታዩት ራሱ ፓስወርዱን ጀነሬት ያደርግልናል። ዩዘር ኔሙን አውቶማቲካሊ ካላወቀው ማኑዋሊ ያስገብተን ዩዝ ፓስወርድ እንበለው። ልክ ይሄን ስንል ፓስወርዱን ራሱ ይሞላዋል፣ ሴቭ ያደርገዋል። እንደምታዩት አንድ አይነት ፓስወርድን ያስገባው። ይሄን ከመጠቀማችን በፊት የነበሩትንም ፓስወርድ ሴቭ እንዲያደርግልን ለመጀመሪያ ጊዜ ብቻ ዩዘር ኔም እና ፓስወርዳችንን እናስገባለን። ከዛ ሎጊን ወይም ኔክስት ስንል ራሱ ሴቭ ላድርግላችሁ የሚል ኦፕሽን ያመጣልናል። ሴቭ እንበለው። ከዛ በኋላ ደግመን ሴቭ ያደረግነው አፕሊኬሽኑ ስንገባ ፌስቡክ የሚሆን ቲክቶክ የሚሆን ማንኛውም አፕሊኬሽን አንድ ሴቭ ካደረግነው በኋላ በሚቀጥለው ስንገባ ራሱ ያስታውስና ራሱ ይሞላልናል። ይሄ ዌብሳይቶች ላይም ይሰራል። ብራውዘራችንን ከፍተን የምንፈልገው ዌብሳይት ላይ እንሂድ። አካውንት ክሬት ማድረጊያው ጋር ብንሄድ የፓስወርዱ ሴክሽን ላይ ይሄን ኦፕሽን ያመጣልናል። ፓስወርድስ የሚለውን ክሊክ እናርግ። አዲስ ፓስወርድ ለማስገባት ሰጀስት ስትሮንግ ፓስወርድ እንበለው። እንደ ቅድሙ አዲስ ፓስወርድ ጀነሬት አድርጎ ያስቀምጥልናል። ዩዘር ኔሙን ሞልተን ዩዝ ፓስወርድ ማለት ነው። አውቶማቲካሊ ሴቭ ያደርገዋል። እንደገና እዚህ ዌብሳይት ውስጥ ገብተን ሎጊን ብንል ሴቭ ያደረግነውን ፓስወርድ እንደ ምርጫ ያመጣልናል። ዩዝ እንበለው። አውቶማቲካሊ ፓስወርዳችንም ዩዘር ኔማችንም ያስገባዋል። ስለዚህ ማስታወስ አይጠበቅብንም። ሴቭ የሆኑትን ፓስወርዶች ለማየት ወይም ለመደለት ከፈለግን እዚህ ጋር ማኔጅ ፓስወርድ የሚለውን እንምረጥ። እዛ ውስጥ ሴቭ ያደረግናቸው ዝርዝር እንዳለ ይመጣል። ምንፈልገውን ክሊክ አድርገን ወይ ፓስወርዱን ማየት ወይም መደለት እንችላለን። በዚህ መልኩ የተለያዩ የይለፍ ቃሎችን ማኔጅ ማድረግ እንችላለን። ቪዲዮን ከወደዳችሁት ላይክ አድርጉት፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።